ስኬት የሚመጣው አንድ ጊዜ ከምታደርገው ነገር ሳይሆን በየቀኑ ከምታደርገው ነገር ቢሆንስ? ማንኛውም ሰው አንድ ጥሩ ቀን ሊያሳልፍ ይችላል። አንድ ጊዜ ሊነሳሳና ሊጀምር ይችላል። ነገር ግን ጀምረው የሚቀጥሉ ሰዎች ቁጥር በጣም ጥቂት ነው። ስኬትም የሚገኘው እዚህ ጋር ነው። ስኬት ማለት ሊተነበይ የሚችል ነው። እድል ወይም ድግምትም አይደለም። ጠንካራ ስራና ራስን መግዛት ወይም ዲሲፕሊን ነው። ስኬት የሚገነባው በትልልቅ ክስተቶች ሳይሆን በተራና ጸጥታ በሰፈነባቸው የጠዋት ጊዜያት፣ ራስህን በገዛባቸው ምሽቶችና ማንም በማያይህ ጊዜ ለራስህ በገባው ቃል ኪዳን መሰረት ነው። የወደፊት ህይወትህን የሚቀርጹት እነዚህ ሂደቶች ናቸው። አብዛኛው ሰው መነሳሳት ወይም ሞቲቬሽን የሚያስፈልገው ይመስለዋል። ነገር ግን አያስፈልጋቸውም። የሚያስፈልጋቸው ቀጣይነት ያለው ጽናት ወይም ኮንሲስተንሲ ነው። ምክንያቱም መነሳሳት ወይም ሞቲቬሽን ይመጣል፣ ይሄዳል፣ ከስሜት ጋር አብሮ ይነሳል፣ ከዚያም መልሶ ይጠፋል። ራስን መግዛት ግን የተለየ ነው። በጥሩ ቀናትም ይኖራል፣ በከባድ ቀናትም አብሮህ ይቆማል። መነሳሳት ጥሎ ከሄደ በኋላም ጉዞህን እንድትቀጥል ያደርግሃል። ለምሳሌ አንድ ዘር ስተክል አስብ። አንዴ ብቻ ውሃ አጠጥተኸው ነገ ዛፍ እንዲሆን ትጠብቃለህ? በፍጹም። ዛሬ ውሃ ታጠጣዋለህ፣ ነገም ከነገ ወዲያም ደጋግመህ ታጠጣዋለህ። ይህንን የምታደርገው ወዲያውኑ ለውጥ ስለሚያሳይህ ሳይሆን ሂደቱን ስላመንክበት ነው። ትረስት ዘ ፕሮሰስ የሚባልም ለዚህ ነው። ህይወትህም የሚሰራው ልክ በዚህ መንገድ ነው። ነገሮች ቀላል እንዲሆኑልህ አትመኝ፣ አንተ የተሻልክ እንድትሆን እንጂ። ቃልህን በመጠበቅ ትንንሽ ነገሮችን ምንም ዋጋ የሌላቸው ቢመስሉም እንኳን በተከታታይ በማድረግ ረገድ የተሻልክ ሁን። ምክንያቱም በየቀኑ የሚደጋገሙ ትንንሽ ድርጊቶች ወደ አስደናቂ ውጤት ይቀየራሉ። ለምሳሌ በየቀኑ 10 ገጽ የሚያነብሰው በዓመት አንድ ጊዜ አንድ መጽሐፍ ከሚያነብሰው የተሻለ እውቀት ይኖረዋል። በየቀኑ ስፖርት የሚሰራ ሰው ስሜት ሲመጣለት ብቻ ከሚሰራ ሰው የበለጠ ጥንካሬ ይኖረዋል። በየወሩ ትንንሽ ገንዘብ የሚቆጥብ ሰው ሌሎች ትክክለኛውን ጊዜ እስኪጠብቁ ድረስ ሀብት ይገነባል። ጽናት ሁልጊዜም ከኃይለኛ ስሜት ይበልጣል። መቀጠል የማትፈልግበትና ስሜቱ የማይኖርህ ቀናት ይመጣሉ። ዋናዎቹና ወሳኞቹ ቀናት እነሱ ናቸው። ምክንያቱም ማንኛውም ሰው ስሜት ሲኖረው ሊሰራ ይችላል። አሸናፊዎች ግን ስሜቱ በሌላቸው ጊዜም ይሰራሉ። ልዩነቱ ይሄ ነው። ተሰጥኦ አይደለም፣ እድል አይደለም፣ ድግምትም አይደለም፣ ቁርጠኝነት ነው የምንለው ለዚህ ነው። ልማድህ ባህሪህ ዕጣ ፈንታህን ይወስናል። ድርጊቶችን በቁርጠኝነት ስታደርግ አንድ ቀን ሰዎች በራስ መተማመንህን፣ ስኬትህንና ራስህን መግዛትህን ያደንቃሉ። እንዴት አደረግከው ብለው ይጠይቁሃል። መልሱ ቀላል ይሆናል። አንድ ጊዜ ብቻ አስደናቂ ነገር አላደረግኩም፣ ነገር ግን ተራ በተራ ነገሮችን በየቀኑ በአስደናቂ ሁኔታ አደረግኩ ትላቸዋለህ። መኖር የምትፈልገው ህይወት ወይም ያለምከው ህይወት በአንድ ፍጹም በሆነ ቀን አይገነባም። ወደኋላ ባለማፈግፈግና ምክንያት ባለመደርደር በመቶዎቹ በሚቆጠሩ ተከታታይ ቀናት ውስጥ ይገነባል። እስኪ አንድ ጥያቄ ልጠይቃችሁ። ስኬታማ ሰዎችን ከሌሎች ሰዎች የሚለያቸው ምንድን ነው? ብልህነት ነው? ተሰጥኦ ነው? እድል ነው? ወይስ ሌላ ነገር? ትልቁ ልዩነት ቀጣይነት ወይም ኮንሲስተንሲ ነው። አንድ ስፖርት መስራት ጤናማ አያደርግህም። አንድ መጽሐፍ ማንበብ ጠቢብ አያደርግህም። አንድ የቢዝነስ ሐሳብ ሀብታም አያደርግህም። ነገር ግን አንድ ራስን የመግዛት ቀን ለዓመታት ሲደጋገም ሁሉንም ነገር ሊለውጥ ይችላል። እስኪ ይህንን በምሳሌ እንመልከተው። ውሃ በዓለት ላይ ሲንጠባጠብ አስብ። አንድ ጠብታ ምንም አይቀይርም። 100 ጠብታዎችም ቢሆኑ የሚያመጡት ለውጥ ትንሽ ነው። ነገር ግን ከሺህ ጠብታዎች በኋላ ዓለቱ መሸርሸር ይጀምራል። ይህ የሆነው ውሃው ኃይለኛ ስለሆነ ሳይሆን መውደቁን ስላላቋረጠ ነው። የዕለት ተዕለት ልማዶችህም ልክ እንደዚሁ ናቸው። ብዙ ሰዎች ትንሽ ድርጊቶችን ይንቃሉ። ይሄ ምንም ለውጥ አያመጣም ብለው ያስባሉ። ስለዚህም የዛሬውን ስፖርት ይተዋሉ፣ የዛሬውን ንባብ ይዘላሉ። ነገ ወደሚቀጥለው ሳምንት ይቀየራል። ሳምንቱ ወደ ወር ያድጋል። ሳይታሰብ ዓመታት ያልፋሉ።
ይህ የሚሆነው አንዴ ስለወደቁ ሳይሆን መሞከራቸውን ስላቋረጡ ነው። ራስን መግዛት ወይም ዲሲፕሊን በግብህና በስኬትህ መካከል ያለ ድልድይ መሆኑን ብነግርህስ? ይህ ድልድይ ደግሞ በአንድ ቀን አይገነባም። አንድ ቃል ኪዳን በማክበር፣ አንድ ልማድ በማዳበርና አንድ ትክክለኛ ውሳኔ በመወሰን የሚገነባ ነው። ለራስህ የገባኸውን ቃል በጠበቅ ቁጥር ይህን ድልድይ ታጠናክረዋለህ። ቃልህን ባፈረስ ቁጥር ደግሞ በራስ መተማመንህን ታዳክመዋለህ። አንዳንድ ሰዎች ለዓመታት በአንድ አቋም ሲጸኑ፣ ሌሎቹ ለምን አንድ ሳምንት እንኳን መጽናት ያቅታቸዋል ብለን ስንጠይቅ መልሱ ሁልጊዜም የፍላጎት ጥንካሬ ዊል ፓወር ስርዓታቸው ነው። ስኬታማ ሰዎች አንድ ጠቃሚ ነገር ይገነዘባሉ። አዳዲስ ጥሩ ልማዶችን አሁን ካሉ ልማዶች ጋር ስታስተሳስራቸው ቀላል ይሆኑልሃል። ህይወትህን አታወሳስበው። ጥሩ ውሳኔዎችን አውቶማቲክ አድርጋቸው። እነዚህን 3 ልማዶችን በየቀኑ እስኪ ሞክራቸው። የጠዋት ቡናህን ከጠጣህ በኋላ 5 ገጽ አንብብ። ጥርስን ከቦረሽ በኋላ የዕለቱን ግቦችህን ጻፍ። አልጋህን ካነጠፍክ በኋላ ደግሞ አእምሮህን አሳርፍ። ሜዲቴት አድርግ ወይም ጸሎት አድርግ። ትልቅ ለውጥ ለማምጣት ሁሉንም ነገር በአንድ ሌሊት ለመቀየር አትሞክር። አዲስ አመጋገብ፣ አዲስ ስፖርት፣ አዲስ አስተሳሰብ፣ ሁሉንም በአንዴ መሞከር አእምሮህን ያጨናንቃል። ከዚያም ብስጭት፣ በመቀጠልም ማቋረጥ ይመጣል። እውነተኛ ለውጥ የሚመጣው አንዱን ልማድ በሌላው ላይ በመገንባት አንድ እርምጃ ወደፊት በመራመድ ነው። ከውድቀት ማገገም። በመጨረሻም አንድ በጣም አስፈላጊ ነገር ልንገርህ። መጥፎ ቀናት ያጋጥመዋል። ከእንቅልፍህ የምታረፍድባቸው፣ ትኩረት የምታጣባቸውና ህይወት እቅድህን የምታስተጓጉልባቸው ቀናት ይመጣሉ። ይህ የተለመደ ነው። ችግሩ አንድ የመሳሳት አይደለም። ችግሩ ስህተቱን 2 መድገምህ ነው። አንድ ጊዜ ማቋረጥ ስህተት ነው። 2 ጊዜ ማቋረጥ ግን ልማድ ይሆናል። ስኬታማ ሰዎች ፍጹም ሆነው ወይ ደግሞ ፍጹም ወድቀው ስለማያውቁ አይደለም። እነሱ ስኬታማ የሚሆኑት ከውድቀታቸው በፍጥነት ስለሚያገግሙ ነው። አንድ መጥፎ ቀን ወደ መጥፎ ሳምንት፣ መጥፎ ወር ወይም መጥፎ ዓመት እንዲቀየር በፍጹም አይፈቅዱም። ይህንን ለማረጋገጥ አንድ ምሳሌ ልስጥህ። ለምሳሌ መኪና እየነዳህ ነው እንበል። መኪናው ትንሽ ወደ አንድ አቅጣጫ ዘንበል ቢል ጉዞህን አታቋርጥም። በቀላሉ መሪህን አስተካክለህ ትቀጥላለህ። ህይወትም እንደዚህ ነች። ስታዘነብልና ፍጥነት ስትቀንስ መፍትሄው ማቋረጥ ሳይሆን አቅጣጫህን አስተካክለህ ወደፊት መጓዝ ነው። እንዳትወድቅ ሳይሆን ከወደቅ በኋላ በፍጥነት ለመነሳት ሞክር። እሺ፣ እስካሁን አብረኸኝ ከሆንክ ሐሳቡን ጠቅለል አድርግልህ። ወደፊትህ የሚፈጠረው አንድ ጊዜ በምታደርገው ነገር ሳይሆን በየቀኑ በምታደርገው ነገር ነው። ስኬት ክስተት አይደለም፣ ልማድ ነው። ዛሬ ድንቅና ፍጹም መሆን አይጠበቅብህም። ዛሬ የምትጀምረውን ነገር አጠናክረህ መቀጠል ነው ያለብህ። ትንንሽ ነገሮችን በጥራት ስራ። ነገም ድገመው፣ ከነገ ወዲያም እንደዚሁ። ምንም እንኳን እድገትህ የዘገየ ቢመስልህም፣ ማንም ባያስተውልህም እና በራስህ ላይ ጥርጣሬ ቢገባህም ጉዞህን ቀጥል። ምክንያቱም ወደፊት የምትራመደው እያንዳንዱ ትንሽ እርምጃ እድገት ነው። ስለዚህ ከዛሬ ጀምሮ ለራስህ አንድ ቃል ግባ። ከእንግዲህ መጠበቅ የለም፣ ምክንያት መደርደር የለም፣ እንደገና ከዜሮ መጀመር የለም። በየቀኑ ለመገኘት፣ በየቀኑ ለማድረግና በየቀኑ ጠንካራ ለመሆን ወስን። ጽናት ወይም ኮንሲስተንሲ ስኬታማ ሰዎች የሚያደርጉት ነገር ብቻ ሳይሆን ወደፊት የሚሆኑት ማንነት ነው። አንተም ይህ ሰው ከሆንክ ልታሳካው የምትችለው ነገር ገደብ የለውም። እመን፣ እደግ፣ ወደፊት መጓዝህን አታቋርጥ። የወደፊት ህይወትህ እየተገነባ ያለው በየቀኑ በምታሳየው ጽናትና ጥረት ነው። አብዛኛው ሰው ስኬታማ ለመሆን ሁልጊዜ ከፍተኛ የመነሳሳት ስሜት ወይም ሞቲቬሽን የሚያስፈልገው ይመስለዋል። ነገር ግን መነሳሳት ከስሜት ጋር አብሮ ይመጣል ይሄዳል። እውነተኛ የስኬት ምስጢር ግን በየቀኑ የምታሳየው ጽናት ወይም ኮንሲስተንሲ እና ራስን መግዛት ወይም ዲሲፕሊን ነው።